ሰውነታችን የምንኖረው ኑሮ ትክክል እንዳልሆነ፣ ህይወታችንን ትክክል እየመራን እንዳልሆነ የሚነግረን በእነዚህ 7 ምልክቶች ናቸው። የመጀመሪያው ድካም፣ ስር የሰደደ ድካም። አርፈንበትም እንቅልፍ ተኝተን ሰውነታችን ይከብደናል፣ ድክም ይለናል። ይሄ ማለት ደግሞ ራሳችንን እያስገደድን እማንወደውን ኑሮ እየኖርን ነው ማለት ነው። ሁለተኛው ልባችንን ያፍነናል፣ መተንፈስ ያቅተናል፣ ጭንቅ፣ ምክንያት የሌለው ጭንቀት ይይዘናል። ይሄ ማለት እውነቱን ደብቀን በሐቀኝነት ሳንኖር ስንቀር ነው። ሶስተኛው የአንጀት ችግር፣ የሆድ ችግር። ሆዳችን ይነፋል፣ ምግብ መብላት አንችልም ወይ የምግብ ፍላጎት አይኖረንም። ሆዳችን በጣም ሴንሲቲቭ ይሆናል። አንጀታችን ከስሜታችን ጋር የተያያዘ ነው። ለዛ ነው ጋት ፊሊንግ የሚባለው። የጨጓራ ችግር ብዙም ጊዜ የሚከሰተው የህይወት ምርጫዎቻችንን ማዋሃድ በማይችልበት ጊዜ ነው። በተለይ ደግሞ ውስጣችን እያወቀ ችላ ስንል። አራተኛው ደግሞ ቴንሽን፣ በአንገታችን ላይ በትከሻችን ላይ እና በመንጋጋችን ላይ ቴንሽን። ይህም የሚሆነው ከመጠን በላይ ኤክስፔክቴሽን እና የኛ ያልሆኑ ኤክስፔክቴሽኖች ከመጠን በላይ ስንሸከም፣ ስሜታዊ ኃላፊነት ስንወስድ። አምስተኛ ሞቲቬሽን ማጣት፣ የሰውነት መደንዘዝ ስሜት፣ ምንም ነገር አያስደስተንም። ስድስተኛ ተደጋጋሚ ህመሞች ወይንም በተደጋጋሚ መታመም። በሽታ ህይወታችንን ፖዝ አድርገን ሪፍሌክት እና ሪዳይሬክት እንድናደርግ ያስገድደናል። ሰባተኛ ህይወት ጥሩ ብትመስልም የውስጥ እርካታና እረፍት ማጣት። ይሄ ደግሞ ፓወርፉል ከሚባሉት ምልክቶች አንዱ ነው። ነፍሳችን ምቾት ብቻ ሳይሆን የምትፈልገው ማደግን ትፈልጋለች፣ ኤክስፒሪየንስ። ለዚህ ነው አንዳንዴ ህይወት ምቾት ብቻ አይደለም፣ ለእኔ ከዚህ የበለጠ ነገር አለ ብለን የምናስበው።